ሰላም ተመልካቾቼ እንዴት ናችሁ? ዛሬም ከነገና ተመልሻለሁ። በጣም አሪፍ መረጃዎችን ይዤላችሁ መጥቻለሁ። በተለይ ከአርሰናል ቤት አንዳንድ ጉዳዮች እናነሳለን። በክረምት የዝውውር መስኮት አርሰናሎች ምን አይነትን ስራ ይሰራሉ የሚሉትን ጉዳዮች ለማንሳት እንሞክራለን። በተለይ ደግሞ አሁንም አርሰናሎችን እየሰሩ ያሉትን ጉዳዮች ለማንሳት እንሞክራለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ነው። ደወል ምልክቷንም ደግሞ ተጭነው ሁሌ የሚለቀቁትን የአርሰናልን ብቻ መረጃዎች በዚህ አርሰናል ደጋፊዎች በተባለው ቻናላችን ማግኘት ይችላሉ። ቀጥታ ወደ መረጃዎች ያልፋል። ያው ሁሌ እንደምናደርገው በተለይ ከአርሰናል ሊለቁ ስለሚችሉ ወይንም ደግሞ ከሌላ ክለቦች ጋር ስማቸው የተያዙ ተጫዋቾችን ጉዳይ ነው የምናነሳው ማለት ነው። እነሱን አንስተን ደግሞ ወደ አርሰናል የዝውውር ጉዳዮች እናልፋለን። በክረምት የዝውውር መስኮት ምን አይነትን ስራ ሊሰሩ ይችላሉ ብቻም ሳይሆን አሁን ላይ ደግሞ እየተሰሩ ያሉ ጉዳዮች ምንድን ናቸው የሚሉትን ጉዳዮች ለማንሳት እንሞክራለን ማለት ነው። ስፖርት ቤተሰቦች ቀደም ብለን የምንጀምረው ከኪቪዮር ጉዳይ ነው ማለት ነው። ከኪቪዮር ጋር በተያያዘ አንዳንድ መረጃዎች መውጣት ጀምረዋል። ባይ ዘ ዌይ ይህ ተጫዋች በብዙ ክለብ እንደሚፈለግ ይታወቃል። ወደ አርሰናል ከተዘዋወረ በኋላ ከዚህ በፊት በነበረበት በጣሊያን የሚያደንቁት ክለቦች አሁንም ከእንደገና የዚህ ተጫዋች ፈላጊ ነን ብለው መምጣት ጀምረዋል። እነሱም ደግሞ ጁቬንቱስ፣ ኢንተር ሚላን ያሉ ክለቦች ናቸው ይህንን ተጫዋች ለማስፈር የሚሰሩት ነው የተባለው። በተለይ በክረምት የዝውውር መስኮት አርሰናሎች ይህንን ተጫዋች የመልቀቅ ፍላጎት ካላቸው ሁኔታውን ለመመልከት ዝግጁ ናቸው ነው የተባለው። እነዚህ የጣሊያን ክለቦች ጁቬንቱስ እና ኢንተር ሚላን ማለት ነው። ፉትቦል ኢንሳይደር እንደዘገበው ከሆነ ተጫዋቹም ከአርሰናል የመልቀቅ ሀሳብ ነበረው ነው የተባለው እና ግራም ቤሊ አንድ መረጃ ይዞ ወጣ ትናንትና ማለት ነው እና አርሰናል ለጃኮብ ኪቪዮር ለተጫዋቹ አዲስ ኮንትራት ለማቅረብ ፈቃደኛ መሆናቸውን ገልጿል የተባለው እና ኪቪዮር አርሰናልን የመልቀቅ ፍላጎት ነበረው፣ ነገር ግን አሁን ባሳየው እድገት ደስተኛ ነው። እናም አርሰናሎች እሱ እንዲቆይ ለማሳመን ተስፋ አልቆረጡም ሲል ነው እየዘገበ የሚገኘው ማለት ነው። ስለዚህ ኪቪዮር የሚቆይበት እድል አለ። በተለይ አርሰናሎች ኮንትራት የሚያስፈርሙት ከሆነና የእነዚህ ክለቦችን ጥያቄዎች ውድቅ የሚያደርጉ ከሆነ አርሰናሎች ይህንን ተጫዋች ማስቀረት ይችላሉ። የዚህን ተጫዋች አቋም ስንመለከት በተለይ በባለፉት ሳምንታት ጋብርኤል ባልነበረበት ጊዜ ይህ ተጫዋች በጣም የጠቀመ ይመስላል። ብዙ ተፈርቶ ነበር አይደል? ጋብርኤል ባልነበረበት ጊዜ ሪያል ማድሪድን ገጥሟል በደርሶ መልስና ኪቪዮር በጣም የሚገርም ጊዜ ነበር ከአርሰናል ጋር ያሳለፈው። ከፓሪስ ሴን ጀርሜን ጋርም ሲጫወት ያን ያህል መጥፎ አልነበረም። አሴቲም አርሰናል ጥሩም ባይሆን ተጫዋቹ መጥፎ አልነበረም በጨዋታው ላይና እሱም ብቻ አይደለም። በእንግሊዝ ፕሪሚየር ሊግ የተጫወታቸውን ጨዋታዎች ስንመለከት ራሱ በጣም ጥሩ ብስታት ነበረው። ከኤቨርተን ጋር የነበረውን ጨዋታ ደግሞ ትዝ ካላችሁ የጨዋታው ኮከብ ተብሏል ኪቪዮር ማለት ነው። ስለዚህ አርሰናሎች ይህንን ተጫዋች ማስፈረም የፈለጉት በባለፉት ሳምንታት ባሳየው ምርጥ አቋም እንደሆነ ነው እየተዘገበ የሚገኘው። ኢንተር ሚላን እና ጁቬንቱስ በክረምት የዝውውር መስኮት በዚህ ዝውውር ላይ ሪያክት ያደርጋሉ ተብሎ ይታሰባል። እሺ ወደ ሌላኛው ጉዳይ እንለፍ ማለት ነው። ሌላኛው ደግሞ ከአርሰናል ሊለቅ ይችላል ወይንስ በክለቡ ሊቆይ ይችላል? በጣም ትልቅ ጥያቄ ነው። ያው በተለይ በአሁኑ የውድድር ዓመት አርሰናል ጥሩ የሚባል የውድድር ዓመት ስላላሳለፈ ክንፍ ቦታ ላይ ያሉ ተጫዋቾችም ደግሞ ጥሩ የሚባልን ጊዜ ስላላሳለፉ ከክለቡ ሊለቁ ይችላሉ የሚለው መረጃ መውጣታቸው ያው የሚጠበቅ ጉዳይ ይመስለኛል። ማንኛውም ሰውም ቢያነሳው ማለት ነው። ትሮሳርድም ጋብርኤል ማርቲኔሊም ቢሆን አርሰናሎች የሚቀርብላቸውን ጥያቄዎች ለማዳመጥ ዝግጁ ናቸው የሚሉ መረጃዎች ሲወጡ ስለተመለከትን ማለት ነው። ግን አንድ የምነግራችሁ ነገር የስፖርት ቤተሰቦች ሊያንድሮ ትሮሳርድ በአርሰናል የሚቆይበት እድል አለ። ሰሞኑን እየወጡ እንዳሉ መረጃዎች ከሆነ አርሰናሎች ይህንን ተጫዋች በረጅም ኮንትራት ማሰር እንደሚፈልጉ ነው እየተዘገበ የሚገኘው። ባይዘዌ ይሄ ተጫዋች ኮንትራቱ በሚቀጥለው የውድድር ዓመት ነው የሚጠናቀቀው። በሚቀጥለው የውድድር ዓመት ኮንትራቱ ሲጠናቀቅ ዋን የር ኦፕሽን አለው ይሄ ተጫዋች ከእንደገና ሌላ ዓመት የሚያራዝምበት ማለት ነው እና እሱን ደግሞ ካራዘመ በኋላ ምናልባት ከዛ በኋላ ነው ከአርሰናል ይለቃል ተብሎ የሚጠበቀው። አርሰናሎች ግን ቀደም ብለው ይህንን ተጫዋች ኮንትራት ማስፈረም ይፈልጋሉ ነው እየተባለ የሚገኘው። በተለይ ትናንትና እና ከትናንት ወዲያ ደግሞ ሲዘገቡ የነበሩ መረጃዎችን ስመለከት ሊያንድሮ ትሮሳርድ ላይ አሁንም አርሰናል ደስተኛ ነው የተባለው። በትሮሳርድ አቋም አርሰናል በአሁኑ ዓመት በተለይ ወርዷል ከሚላቸው ተጫዋቾች ውስጥ አይደለም። ስለዚህ ትሮሳርድ በአርሰናል የሚቆይበት እድል አለ የሚሉ መረጃዎች መውጣት ጀምረዋል። ጋብርኤል ማርቲኔሊ ያው 10 ጎል 5 አሲስት አለው ባይዘው በአሁኑ ዓመትም ቢሆን በ49 ጨዋታ ከ49 ጨዋታዎች 38 ጨዋታዎች ላይ ቋሚ ሆኖ ጀምሮ ማለት ነው። ይህ ተጫዋች አንዳንድ ጨዋታዎች አምልጠውት እንደነበር ይታወቃል በሃምስትሪንግ ምክንያትና ካመለጠውም በኋላ ከተመለሰ በኋላ እንደውም ትንሽ የተሻለ ይመስላል። ከዛ በፊት በነበሩት ጨዋታዎች ግን ብዙ እየተወቀሰ የነበር አይነት ተጫዋች ነው። ትሮሳርድም ግን ስንመለከተው 10 ጎል 8 አሲስት አለው፣ 18 ኳሶች ላይ ቀጥተኛ ተሳትፏል። ሊያንድሮ ትሮሳርድ 30 ዓመቱ ላይ ነው የሚገኘው። የስፖርት ቤተሰቦች አርሰናሎች እስከ 2029 ድረስ ኮንትራት ማስፈረም ይፈልጋሉ የሚሉ መረጃዎች ነው መውጣት የጀመሩት።
በጣም ረጅም አመት ይመስላል። በጣም ረጅም አመት ከዚህ በኋላ ምናልባት ወደ 4 አመት እንደማለት ነው እና በ4 አመት ትሮሳርድ ከ4 አመት በኋላ ከአርሰናል ሲለቅ የ34 አመት ተጫዋች ሆኖ ምን ታስባላችሁ የስፖርት ቤተሰቦች? ጋብሪኤል ማርቲኔሊ ቢለቅ ይሻላል ወይስ ትሮሳርድ? ምንድነው ሀሳባችሁ? አርሰናል ለትሮሳርድ የሚያቀርበውስ ኮንትራት ልክ ነው ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን በሰፊው ያድርሱ። እሺ የትሮሳርድና የኪቪዮርን ጉዳይ ያነሳን። አሁን ደግሞ የቶማስ ፓርቴ ብዙዎች የምትጠብቁት ጉዳይ ይመስለኛል የቶማስ ፓርቴ ጉዳይ። ምክንያቱም አርሰናል በአሁኑ አመት ለዚህ ተጫዋች ኮንትራት መስጠት አለበት የሚያስብል አይነት አቋም ነው ሲያሳይ የነበረው ቶማስ ፓርቴ እና በአርሰናልም የሚቆይ አይነት ይመስላል እንደ መረጃዎቹ ከሆነ ማለት ነው። እየተመለከትኩት እንዳለሁት መረጃ ከሆነ ቶማስ ፓርቴ በአርሰናል የመቆየት እድል አለው። የስፖርት ቤተሰቦች ያው ጆርጂኒዮ እንደሚለቅ ታውቋል። ወደ ፍላሚንጎ እንደሚሄድ ፋብሪሺዮ ሮማኖ ጭምር ሂር ዊ ጎ ብሎታል። ስለዚህ ያን ያህል የሚያሳስብ ጉዳይ አይደለም የጆርጂኒዮ ጉዳይ። ግን የስፖርት ቤተሰቦች ኔክስት ይር አሁን አርሰናል ለመሀል ላይ ያሉትን ተጫዋቾች ስንመለከት ፓርቴ፣ ኦዴጋርድ፣ ራይስ፣ ሜሪኖ እና አሁን አዲስ የፈረመው ወይም ሂር ዊ ጎ የተባለው ዝውውር ያው የተረጋገጠው እንደማለት ነው የዙቢሜንዲ ዝውውር። ስለዚህ ወደ 5 ተጫዋቾች ብቻ ነው ያሉት። ፊት ላይ እንደውም ያሉ ተጫዋቾች ብዙ ናቸው። ሃቨርስ፣ ሳካ፣ ትሮሳርድ፣ ማርቲኔሊ፣ ኑዋኔሪ፣ ጄሱስ አሉት እና ስተርሊንግ ያው ኔክስት ይር ይለቃል እና እነዚህ ተጫዋቾች አሉት። የስፖርት ቤተሰቦች ያው አርሰናል የፊት መስመር ተጫዋች ማስፈረም አለበት። በትክክል እሱ ልክ ነው። አርሰናሎች እንደዚህ አይነት ኢፌክቲቭ ያልሆኑ አንዳንድ ተጫዋቾች አሉትና ይበልጥ ኢፌክቲቭ እንዲሆኑ ደግሞ አንዳንድ ተጫዋቾች ያስፈልጉታል። በ9 ቁጥር ላይም ቢሆን ግን የስፖርት ቤተሰቦች መሀል ላይ መረሳት የለበትም። መሀል ላይም ቢሆን አርሰናል አሁንም ተጫዋች ያስፈልጓል። ስለዚህ ዙቢሜንዲን ያስፈርማል። ስለዚህ ፓርቴንም የማስቀረት ስራ አለበት ማለት ነው። ፓርቴን ኮንትራት የማስፈረም እድል ሊኖረው ይችላል። በተለይ አርሰናሎች አንድሪያ ቤርታ ሰሞኑን እየሰራው እንዳለው ነገር ነው የተባለው። ከዚህ ተጫዋች ጋር አንዳንድ ንግግሮችን አድርጓል። በአርሰናል ስለሚቆይበት ጉዳይ ለመነጋገር ጥረት አድርጓል የተባለው ዴቪድ ኦይንስቲን ትናንትና ስለዚህ ጉዳይ ሲያነሳ ነበር። ታማኝ የሚባል ጋዜጠኛ ነው ይታወቃል። ሁለተኛው ፋብሪዚዮ ነው የሚባለው እና የስፖርት ቤተሰቦች ትናንትና ዴቪድ ኦይንስቲን ስለዚህ ተጫዋች ሲያነሳ አርሰናል የቶማስ ፓርቴን ኮንትራት ማራዘም ይፈልጋሉ፣ ነገር ግን ይህ ካልሆነ ፓርቴ ኮንትራቱን የማያራዝም ከሆነ አለ አማራጮችን ለመፈለግ ይገደዳሉ። ስለዚህ ዙቢሜንዲ የእሱ ተተኪ አይደለም የጆርጂኒዮ። ስለዚህ የቶማስ ፓርቴ ተተኪ ሆኖ አይደለም ይሄ ተጫዋች ዙቢሜንዲ የመጣ። ይህ ማለት ያው ቤንች ይሆናል እያልኳቸው አይደለም። ዙቢሜንዲ ይበልጡኑ እንደውም የስኳር ተጫዋች ነው። ይበልጡኑ አርሰናል ብዙ አማራጭ እንዲኖሩት የሚያግዝ አይነት ተጫዋች ነው። ጥሩ የሚባል ተጫዋች እንደሆነ ይታወቃል። ግን የፓርቴን ጉዳይ ስንመለከት ፓርቴን መቅረት አለበት። ጥሩ የሚባል የውድድር አመት አሳልፏል አይደል ፓርቴ። እንደ መረጃዎች ከሆነ የ2 አመት ኮንትራት ነው አርሰናል ለማቅረብ ያሰበው ነው የተባለው። ይህ ማለት አሁን 31 አመቱ ነው። በ33 አመቱ ነው አርሰናል የሚለቀው ማለት ነው ኮንትራት ከሰጠው። 4 ጎል 2 አሲስት አለው በአሁኑ አመት ቶማስ ፓርቴ። በተለይ ከባለፉት አመታት በአሁኑ አመት በጣም የተለየ ተጫዋች እንደሆነ እያሳየ ይገኛል። ስለዚህ ይሄ ተጫዋች መቅረቱ የማይቀር ይመስላል። ግን ፓርቴ ልልቀቅ ካለ አርሰናሎች አይዙትም ነው የተባለው። ትናንትም ዴቪድ ኦይንስቲን ለመናገር ያሰበው እሱ ነው እና ሊይዙት አይፈልጉም። እሱን ከለቀቁ በኋላ የእሱን ተተኪ የሚሉትን ተጫዋች መመልከት ይፈልጋሉ። ግን ፓርቴም ቢሆን ሰሞኑን ንግግር አድርጓል የተባለው ከአንድሪያ ቤርታ ጋር አንዳንድ ንግግሮች እያደረገ ነው። ለኮንትራት ማራዘሚያ ከፓርቴ ጋር ትልቅ ንግግር እንደሚያደርግ ነው የቅርብ የሚባሉ የእንግሊዝ ጋዜጦች ደግሞ ዴቪድ ኦይንስቲንም እየዘገበው የሚገኝ። እሺ ወደ ዝውውር ጉዳዮች እናልፋለን። ግን ቀደም ብለን አርሰናሎች በክረምት የዝውውር መስኮት ምን አይነትን ስራ ሊሰሩ ይችላሉ፣ የአርሰናል እቅድ ምንድን ነው የሚሉትን ጉዳዮች ለማንሳት እንሞክርና ወደ ዝውውር ጉዳዮች እናልፋለን ማለት ነው። የስፖርት ቤተሰቦች ያው አርሰናሎች በክረምት የዝውውር መስኮት ቢዚ ሆነው ያሳልፋሉ። በተለይ ከባለፉት አመታት ከነበሩት የዝውውር ጊዜያቶች የአርሰናል በአሁኑ የውድድር አመት የተሻለ ይመስለኛል። ያው ስራውን ጀምሯል ዙቢሜንዲ በማስፈረም ዙቢሜንዲ ወደ አርሰናል እንደሚቀላቀል ተረጋግጧል። ስለዚህ አሁን አርሰናል የመሀል ክፍል ላይ ጥያቄ የለበትም አይደለም። ቅድም እንዳነሳውላችሁ ነው ፓርቴ ከለቀቀ የፓርቴን ቦታ ደግሞ የሚተኩለት አይነት ተጫዋቾች ይፈልጋል። ግን የፓርቴ መቆየት ኦን ይመስላል ሁኔታውን ስንመለከት ማለት ነው። ፋብሪሺዮ ሮማኖ ትናንትና ስለ አርሰናል የክረምት የዝውውር መስኮት ቆይታ አንዳንድ ንግግሮችን ሲያደርግ ነበርና ለአርሰናል እጅግ ወሳኝና ትልቅ የክረምት የዝውውር መስኮት ይሆናል አለ እና አዲስ አጥቂ በእርግጠኝነት ሁላችንም የምንጠብቀው ነገር ነው አለ። በተጨማሪም አዲስ የክንፍ መስመር ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው፣ እሱንም ደግሞ ቅርብ ከሚባሉ ሰዎች ሰምቻለሁ አለ እና ተከላካይና ሌሎች ቦታዎችን ለማጠናከር ደግሞ እየተመለከቱ ነው ብሎ ነበር።
ፋብሪሺዮ ሮማኖ ሲያነሳ የነበረው ማለት ነው። ስለዚህ አርሰናሎች ትልቅ ስራ ይኖርባቸዋል፣ ቢዚ ሆነው ያሳልፋሉ። ዴቪድ ዌይንስቲን ሰሞኑን ሲናገረው የነበረው ጉዳይ አርሰናሎች በክረምት የዝውውር መስኮት በጣም ቢዚ ነው የሚሆኑት፣ ትልቅ ስራ ይጠብቃቸዋል። ደግሞ ሚኬል አርቴታም ቢሆን ይህንን ጊዜ በደንብ ጠብቆታል የተባለ ሚኬል አርቴታ ሰሞኑን የሰጠው አንድ ቃለ ምልልስ ልንገራችሁና ወደ ቀጣይ ዝውውር አልፋለሁ። እርግጠኛ ሆኜ የምነግራችሁ አለ ሚኬል አርቴታ በቀጣዩ ዓመት አዳዲስ ተጫዋቾችን ሳናስፈርም አመቱን ከጀመርን ምንም ዋንጫ አናሸንፍም ማለት። ስለዚህ ክለቡ ይህንን እንደሚያስብበት ተስፋ አድርጋለሁ። ከዘንድሮ ብዙ ትምህርት ወስደናል፣ እናም ስህተቱን እንደማንደግም ቃል እገባለሁ ሲል ነበር ራሱ ሚኬል አርቴታ ሲናገር የነበረው። ስለዚህ በክረምት የዝውውር መስኮት አርሰናል በሰፊው እጁን ያንቀሳቀሳል ተብሎ ይታሰባል ማለት ነው። ዴቪድ ዌይንስቲን የተናገረው ደግሞ ስለ አርሰናል የዝውውር መስኮት ማለት ነው እና በሽያጭም ሆነ በግዢ ላይ የሚሰራ ትልቅ ስራ አለ እና አርሰናል በገንዘብ አወጣጣቸው ላይ ጠንቃቃ ለመሆን ይሞክራሉ። ነገር ግን ትልቅ የዝውውር መስኮት ለክለቡ እየመጣ ነው አለ። ትልቅ የዝውውር መስኮት በአሁኑ የውድድር ዓመት ያሳልፋል ሲል ነበር ዴቪድ ዌይንስቲንም ሲናገር የነበረው። ብዙዎች እየጠበቁ ነው። የክረምት የዝውውር መስኮት ሊከፈት ነው። ትንሽ ቀናት ነው፣ ያው ከ15 ቀን በበለጠ 20 ቀን ማለት ነው። ከዛም በኋላ መልሶ ይዘጋል፣ ከእንደገና ይከፈታል አይደል፣ እንደ አዲሱ ህግ ማለት ነው። ስለዚህ አርሰናሎች በእነዚህ የዝውውር ቀናት ምን ያደርጋሉ የምንመለከተው ጉዳይ ነው። ትልቅ ስራዎች እንደሚጠብቋቸውም ነው ቅርብ የሚባሉ ጋዜጠኞች ሲዘግቡ ነው። እሺ የስፖርት ቤተሰቦች፣ አሁን ደግሞ ወደ አርሰናል ሊመጡ ስለሚችሉ አንዳንድ ተጫዋቾች ለማንሳት እንሞክራለን። ቀደም ብለን የ9 ቁጥርና የክንፍ መስመር ተጫዋቾችን ጉዳይ ለማንሳት እንሞክራለን። ያው ዛሬ ብዙ ጉዳዮችን ላለማንሳት ብዬ ነው ሁለቱን አንድ ላይ ለማድረግ የሞከርኩት፣ የፊት መስመርና የክንፍ መስመር ተጫዋች ማለት ነው። አርሰናሎች በተለይ የ9 ቁጥር ተጫዋች እንደሚያስፈርሙ እርግጥ ነው፣ ቅድም እንዳነሳውላችሁ ነው። የትኛውን ተጫዋች ያስፈርማሉ ግን ትልቅ ጥያቄ ነው። ሼሽኮ ሊሆን ይችላል፣ ጉኬሬሽ ሊሆን ይችላል፣ ደግሞ ማይዛክ ሊሆን ይችላል። ምናልባትም ደግሞ ሌላ እቅድ ካላቸው የምንመለከተው ጉዳይ ነው። እነዚህ ተጫዋቾችን አርሰናሎች እየተመለከቱ ይገኛሉ። ጉኬሬሽ ግን የመጀመሪያው ምርጫቸው ይመስላል። አሁን ከፊት መስመር ጉዳይ ስንጀምር ጉኬሬሽ የመጀመሪያቸው ምርጫቸው ይመስላል። ይህ ምርጫቸው ደግሞ የመጣው ሁሌ እንደተነጋገር ነው፣ ባለፈውም እንደነገርኳችሁ ይህ ፍላጎት ከእንደገና ማገርሸት የጀመረው አንድ ሰው ወደ ክለባቸው ስለመጣ ነው። አንድሪያ ቤርታ በጣም ስለሚያደንቀው ነው። አልቫሬዝን ከማስፈረማቸው በፊት አትሌቲኮ ማድሪድ መጀመሪያ እቅዳቸው የነበረው ጉኬሬሽ ነበር። ስፖርቲንግ ሊዝበኖች በጣም ጠንከር ብለውባቸው ነበር። የዛን ጊዜ ከ100 ሚሊዮን ፓውንድ በላይ ነበር ሲጠይቁ የነበረው። እዛም በኋላ ነበር አልቫሬዝ ላይ ሪያክት አድርገው የአልቫሬዝ ዝውውር የጨረሱት። ስለዚህ አሁን ደግሞ ይህንን ሀሳብ ደግሞ ወደ አርሰናል ይዞት መጥቷል። አንድሪያ ቤርታ ማለት ነው። አንድሪያ ቤርታ የጉኬሬሽ አድናቂ ነው። ጉኬሬሽን ጉዳይ ለመከታተል ጥረት ያደርጋል። ስለ ሁለቱም ደግሞ ልንገራችሁ፣ ቀጣይ ማነሳላችሁ አንድ ተጫዋች አለ፣ ስለ ኒኮ ዊሊያምስ። ግን ቀደም ብዬ የጉኬሬሽን ጉዳይ ሳነሳላችሁ ሁለቱም አንዳንድ ጥያቄዎች ተጠይቀው ነበር። ያው ስለ አርሰናል፣ ያው ከአርሰናል ጋር ስሙ ስለተያያዘ ያው ጋዜጠኞችም ይጠይቋቸዋል እና ለንደንን ትወዳለህ ወይንስ ይህን ሊዝበንን ብለው ጠየቁትና ለንደን በጣም ይመቻል፣ ሲቲው እንዴት ነው ምናምን ተብለው ጠየቁት ጉኬሬሽን እና ጉኬሬሽ አይ ላይክ ሊዝበን አለ። ሊዝበንን በጣም ነው መወደው ብሎ መልሱን ሰጠና ያው ዲፌንድም ለማድረግ ነው ያሉበትንም ክለብ ደግሞ ይበልጡኑ በክለቡ ሊቆዩ እንደሚችሉ ደግሞ ተስፋ የሚሰጡበት አይነት ነው እና እንደዚህ አይነት መልስ ነበረ ጉኬሬሽ ለጋዜጠኞች ሲሰጥ ነበር። ኒኮ ዊሊያምስን በተመሳሳይ መልኩ አንዳንድ ጥያቄዎች ሲጠየቅ ነበር። በተለይ ከብዙ ክለቦች ጋር ስሙ እየተያዘ እንደሆነ ይታወቃል። ምንድነው ሀሳብህ ብሎ ተጠይቆ ነበርና ባለፈው ዓመት ለምን ነበር ያልተዘዋወርከው ሲባል እኔ ከክለቡ ጋር ባለኝ ነገር በጣም ደስተኛ ነኝ፣ በክለቡ ውስጥ በጣም ደስተኛ ነኝ። አሁንም ፎከሴን የማደርገው በዚሁ በክለቤ ነው እና በአትሌቲክ ቢልባኦ በጣም ጥሩ የሚባል የውድድር ዓመት ማሳለፍ ፈልጋለሁ። እንደውም ይህንን ጥያቄ የተጠየቀው ከማንቸስተር ዩናይትድ ጨዋታ በፊት ነበርና እሱን ደግሞ አሸንፈን ማለፍ እንፈልጋለን። በቃ ፎከሴ እሱን፣ ሌላ ምንም የምመለከተው ነገር የለም። በዚሁ በክለቤ በጣም ደስተኛ ነኝ፣ ክለቡንም ደግሞ በጣም ወዳለሁ ሲል ነበር ራሱ ኒኮ ዊሊያምስ ሲናገር የነበረው ማለት ነው። እና ስለ ኒኮ ዊሊያምስ ስናነሳ አርሰናሎች ባይዘው ይሄ ተጫዋች ብቻ አይደለም። ሰሞኑን የባይኑ ጊተንስ ጉዳይ ከአርሰናል ጋር ተያይዟል። የብዙ ተጫዋቾች ሮድሪጎ ተብሏል፣ ራፋ ሊያኦ ተብሏል። ብዙ ተጫዋቾች በዚህ ቦታ ላይ ስማቸው እየተያዘ ነው። ሉክማን ጭምር ከአርሰናል ጋር ስሙ ሲያያዝ ሰምተናል። ስለዚህ አርሰናሎች የክንፍ መስመር ቦታ ላይ ተጫዋቾችን ለማስፈረም ይሰራሉ። የትኛው ተጫዋች ያስፈርማሉ አሁንም ግልጽ አይደለም።
የ9 ቁጥር ቦታ ላይ እንዳልኳችሁ ነው፣ ግልጽ አይደለም። ግን ጊዮኬሬሽ የመጀመሪያ እቅዳቸው ይመስላል። የመጀመሪያ ፍላጎቱ አርቴታ አይዛክ ነበር፣ ግን አይዛክ ላይ የተለጠፈው ገንዘብ ከፍተኛ ነው። እስካሁን ከዝውውሩ አልወጥም። ምናልባት የሆነ ነገር ካደረጉ የምንመለከተው ጉዳይ ነው። ግን አሁን ላይ አርሰናሎች ለጊዮኬሬሽ ዝውውር የቀረቡ ይመስላሉ። ጊዮኬሬሽን ያደንቃሉ። ለጊዮኬሬሽ ደግሞ ያን ያህል ከፍተኛ ገንዘብ አይጠየቁም። ከ70 እስከ 80 ሚሊዮን ፓውንድ ነው የተባለው። እንደ መረጃዎች ከሆነ ትናንትና ፉትቦል ለንደን እንደዘገበው ከሆነ የትኛው ዝውውር ይቀድማል ብሎ መረጃ አነሳ ፉትቦል ለንደን እና እንደ መረጃው ከሆነ ፉትቦል ለንደን ቀደም ብሎ አርሰናል የ9 ቁጥር ቦታን መጨረስ ይፈልጋል። የዙቢሜንዲን ጉዳይ ያጠናቋል። አሁን እሱን ከጨረሰ በኋላ አንድሪያ ቤርታ የ9 ቁጥር ቦታን ከጨረሰ በኋላ ሰፊ ጊዜ እንዲኖረው ይፈልጋል። የክንፍ መስመር ተጫዋች ለማስፈረም ነው ያለው። ስለዚህ ቀድሞ የ9 ቁጥር ቦታን ተጫዋች ማስፈረም ነው የሚመርጡት ነው የተባለው። ስለዚህ የምንመለከተው ጉዳይ ነው። የአርሰናል እርምጃ መጀመሪያ የ9 ቁጥር ተጫዋች ቦታ ይመስላል። የትኛው ተጫዋች ነው? እስኪ ሀሳባችሁን በሰፊው ያርሱኝ። አርሰናል ደጋፊዎች ምንድን ነው ሀሳባችሁ? የትኛው ተጫዋች ወደ አርሰናል ቢዘዋወር ትመርጣላችሁ? ደግሞስ አርሰናል ካቀደውም አንጻር ከነገርኳችሁም አንጻር የትኛውን ተጫዋች የሚያስፈርም ይመስላችሁ? ያው የፊት መስመርና የክንፍ መስመር ተጫዋቾችን አርሰናል ለማስፈረም እንደሚሰራ ይታወቃል። አሁን ደግሞ ወደዚህ ተጫዋች ጉዳይ እንለፍ። ያው አንድ ቦታ ላይም ቢሆን ቢጫወቱ ይሄ ተጫዋች 9 ቁጥር ቦታ ላይ መጫወት ይችላል። ሲያስፈልግ ወደ ክንፍ እየወጣ መጫወት ይችላል። እነዚህ ቦታዎች ላይ መጫወት ይችላል። ማቴዎስ ኩኛ እንደ ተደራቢም ሆኖ መጫወት የሚችል አይነት ተጫዋች እንደሆነ ይታወቃል። በወልቭስ ቤት በጣም የሚገርምን ጊዜ እያሳለፈ ይገኛል። እንደ ግል ፐርፎርማንስ ማለት ነው። አሴ ክለብ ጥሩ አይደሉም፣ ግን በግል ፐርፎርማንስም ቢሆን የዚህ ተጫዋች ግን አቋም በጣም የተለየ ነው እና ይህንን ተጫዋች በክለቡ ለማቆየት ጥረት ያደርጋሉ። ግን የስፖርት ቤተሰቦች የለጠፉበት ገንዘብ አለ 62.5 ሚሊዮን ፓውንድ። ይህን ያህል ገንዘብ የሚከፍል ቡድን ካለ ተጫዋቹን ለመልቀቅ ዝግጁ ናቸው። አሁን ባይዘዌ ከማንቸስተር ዩናይትድ ጎን እንመልከተው እና ማንቸስተር ዩናይትዶች በተለይ ይህንን ተጫዋች ይፈልጉታል። 62.5 ሚሊዮን ፓውንዱን ለመክፈል ዝግጁ ናቸው። ግን አሁን በግል ጉዳይ ነው የሚቀራቸው። የግል ጉዳይ አንዳንድ ጉዳዮች ይቀራቸዋል። ከማቴዎስ ኩኛ ጋር አንዳንድ ንግግሮች ይቀሯቸዋል። እሱም ብቻ አይደለም፣ ደግሞ ኢንስታልመንት አለ። እንዴት እንክፈለው ይህንን 62.5 ሚሊዮን ፓውንድ የሚለውን ጉዳይ ማለት ነው። ይህንን ግን የሚያደርጉት ከግል ስምምነት በኋላ ነው፣ ከማቴዎስ ኩኛ ጋር ከተስማሙ በኋላ ነው። አሁን ግን ሙሉ በሙሉ ከስምምነት አልደረሱም። ክለብ ከክለብ ግን ተስማምተዋል። ክለብ ከክለብ ግን እከፍላለሁ ብሏል ማንቸስተር ዩናይትድ 62.5 ሚሊዮን ፓውንድ። የስፖርት ቤተሰቦች አርሰናሎች ፍላጎት አላቸው ይላሉ አሁንም የሚወጡ መረጃዎች እንደሚያሳዩት ማቴዎስ ኩኛን በጣም ያደንቀዋል ሚኬል አርቴታን የተባለ ማቴዎስ ኩኛን አሁንም ይህንን መረጃ ከሰሙ በኋላ ተጫዋቹን ለማነጋገር ጥረት አድርገዋል የተባለው በጥር የዝውውር መስኮት አንዳንድ ንግግሮች አድርገው ነበር ከተጫዋቹ ጋር። አርሰናሎች ከተመለከቷቸው ተጫዋቾች መካከል አንዱ ማቴዎስ ኩኛ ነበር። አሁንም ቢሆን ይህ ፍላጎታቸው አለ። በጣም ጥሩ የሚባል ተጫዋች እንደሆነ ይታወቃል። ተጫዋቹ ባይዘው አንድ ጎል ካስቆጠረ ከዚህ በፊት የትኛውም ብራዚላዊ ተጫዋች በአንድ የውድድር ዓመት ይህን ያህል ጎል የማያስቆጥርበት ሪከርድን ነው የሚቀናጀው። ማንም እስከዛሬ ይህን ያህል ጎል አላስቆጠረም። 15 ጎል ማለት ነው። ማርቲኔሊ እና ፌርሚኒዮ ናቸው። አንድ ጎል ካስቆጠረ 16 ጎል ይሆንለታል ኩኛ። የስፖርት ቤተሰቦች ምን ታስባላችሁ? ማቴዎስ ኩኛ ወደ አርሰናል ቢዘዋወር ጥሩ ነው ብላችሁ ታስባላችሁ? ደግሞስ አርሰናል ይህንን 62.5 ሚሊዮን ፓውንድ እከፍላለሁ እንኳን ቢልስ በሌሎች ዝውውር ላይ እጁ አያጥረውም ብላችሁ ታስባላችሁ? እስኪ ኮሜንት ላይ ሀሳባችሁን በሰፊ ያድርሱኝ። ማቴዎስ ኩኛስ ለአርሰናል የሚሆን ታይፒካል ተጫዋች ነው ብላችሁ ታስባላችሁ? እስኪ ኮሜንት ላይ ሀሳባችሁን በሰፊ ያድርሱኝ። እሺ የመጨረሻውን ጉዳይ እናንሳና እናብቃ ማለት ነው። የስፖርት ቤተሰቦች ያው አርሰናሎች እንዳልኳችሁ ነው ከብዙ ተጫዋቾች ጋር ስማቸው መያያዛቸው የማይቀር የክረምት የዝውውር መስኮት በተለይ የትኛው ተጫዋች በግልጽ ወደ አርሰናል ይዘዋወራል የሚለውን ጉዳይ ለመተንበይ ትንሽ ከባድ ነው እና ደግሞ የክረምት የዝውውር መስኮት ከመምጣቱ በፊት ደግሞ ብዙ ግምቶች ይወጣሉ። ሩመር ነው ብሎ ትናንትና አንድ ጋዜጣ ስለዚህ ተጫዋች መዘገብ ጀመረ። ይህ ተጫዋች በብዙ ክለቦች የተፈለገ የሚገኝ አይነት ተጫዋች እንደሆነ ይታወቃል። transfer.com ነው ይህንን መረጃ ይዞት የወጣውና ሩመር ነው አለ። ይህ ተጫዋች በማንቸስተር ሲቲ ይፈልጋል። ማንቸስተር ሲቲዎች በጣም አድናቂ ናቸው የሮጀርስ ማለት ነው። ሮጀርስ በማንቸስተር ሲቲ ነው ያደገው። በማንቸስተር ሲቲ አድጎ ነው አሁን አስቶን ቪላ ውስጥ እየተጫወተ የሚገኘው። ይህንን ተጫዋች ለማስፈረም ደግሞ አርሰናሎች ሊሰሩ እንደሚችሉ ነበር ትናንትና transfer.com ሩመር ነው ብሎ የዘገበው ማለት ነው። ያው እንደዚህ ሩመር መረጃዎች ሲኖሩ ሩመር ነው ብዬ ያደርሳቸዋለሁ የስፖርት ቤተሰቦች እና ሮጀርስ በአርሰናል መፈለግ
ምሯል ብለው ነበር ትናንትና ሲዘግብ የነበረው። ለዚህ ተጫዋች ደግሞ አስቶን ቪላዎች እስከ 70 ሚሊዮን ፓውንድ ነው የሚጠይቁት ነው የተባለው እና ስለ ጉዳዩ አርሰናል በተለይ አስቶን ቪላዎችን ጠይቋል ነው ያለው። አስቶን ቪላዎችን ለዚህ ተጫዋች ምን ያህል እንደሚጠየቅና ደግሞስ ምን እንደሚያስፈልጋቸው ይህንን ተጫዋች ለማስፈረም አርሰናሎች ምን እንደሚያስፈልጋቸው ጭምር ተነጋግረዋል የተባለው በሮጀርስ ዝውውር ላይ ነው የተባለውና ይህንን መረጃ ሩመር ነው ብሎ ነው የዘገበው የስፖርት ቤተሰቦች። አሁንም እንድታዳምጡ የሚፈልገው ከዛ አንጻር በዌስት ብሮም ተጫውቷል። ከዛ ወደ ማንቸስተር ሲቲ አንደር 21 ቡድን በ4 ሚሊዮን ዩሮ ነበር የተዘዋወረው። ከዛ በኋላ ማንቸስተር ሲቲ ለብዙ ቡድን ነበር በውሰት ሰጥቶት የነበረው። በስተመጨረሻ ወደ አስቶን ቪላ ከሚሊስፕሮ ወደ አስቶን ቪላ በ9 ሚሊዮን ዩሮ ነው የተዘዋወረው። በጣም ጥሩ የሚባል ተጫዋች እንደሆነ ይታወቃል። 22 ዓመቱ ላይ ነው የሚገኘው። በአሁኑ የውድድር ዓመት ለአስቶን ቪላ ብዙ ጎሎች ያሉት ብዙ አሲስትም ያለው ተጫዋች ነው። 14 ጎል 12 አሲስት ነው ያለው። 26 ኳሶች ላይ ቀጥተኛ ተሳትፎ አለው። ደግሞ 22 ዓመቱ ገና ነው እድሜው እና ለዛም ነው ብዙ ክለቦች የፈለጉት የሚገኙት። ሮጀርስ ከአርሰናል ጋር ስሙ መያያዝ ጀምሯል ሲል ነበር የትናንትና የትራንስፈር ዶት ኮም መረጃ ሲጠቁመኝ ነበር። ተመልካቾቼ ዛሬ መረጃዎቼ እነዚህን ይመስሉ ነበር። በጣም አሪፍ የሚባሉ ጉዳዮችን ለማንሳት ሞክረን ነበር። ከአርሰናል ጋር በተያያዘ በተለይ በክረምት የዝውውር መስኮት አርሰናሎች ምን ያደርጋሉ የሚሉትን ጉዳዮች ለማንሳት ሞክረን ነበር። በዛው ምልክ ደግሞ ከአርሰናል ሊለቁ ስለሚችሉ ደግሞ ኮንትራት ስለሚፈራረሙ ተጫዋቾች ለማንሳት ሞክረን ነበር። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ነው። ደወል ምልክቷንም ደግሞ ተጭነው ሁሌ የሚለቀቁትን የስፖርት መረጃዎችን በተለይ የአርሰናል መረጃዎች በዚህ የአርሰናል ደጋፊዎች ቻናላችን ማግኘት ይችላሉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ስፖርት ቤተሰቦች ቸር ሰንብቱልኝ።